እንደምን ቆያችሁ። በዛሬው ዕለት የምንመለከተው ትንሽ በተለይ በልጆች ላይ የሚበዛና አንዳንድ ጊዜ ማወቂያዎችን የሚያጠቃ ችግርን እንመለከታለን። ይሄ ማህበረሰብ ችግር ስለሆነ ምንድን ነው የሚለውን በዝርዝር እንመለከታለን። ይህ ማለት ብሩክሲዝም ወይም ደግሞ ጥርስ ማፋጨት ይባላል። ህጻናትን ቢያጠቃ አንዳንድ ጊዜ አዋቂዎችን ስለሚያጠቃ ነው። በዚህ ለምን ምክንያት ነው? ምን ጊዜ ነው ይህን ነገር የሚያጠቃው? ምክንያቶቹ፣ አጋላጭ ምክንያቶቹ፣ ምልክቶቹ ምን ይመስላሉ? እነዚህ የሚታዩ ስሜቶች፣ ጥርስ ማፋጨት ያለባቸው ችግሮች ምን ይመስላሉ? የሚመለከተውን በዝርዝር እንመለከታለን። ያው እንደተለመደው ቻናላችንን ላይክ የማድረግ እንድትከታተሉ እንጋብዛለን። ብሩክሲዝም ወይም ጥርስ ማፋጨት ከቁጥጥር ውጭ በሆነ ሁኔታ ጥርስን ማፋጨት፣ ጥርስን ነቅሶ መቆየት ማለትም መንጋጋን አጣብቆ ረጅም ጊዜ መቆየት ሲሆን በሁለት መንገድ ይከሰታል። አንደኛው በንቃት ጊዜ የሚፈጸም በጭንቀት ሀሳብ ሲበዛ የሚፈጠር እየታወቀ ያየነው የሚፈጸም ችግር ነው። ሁለተኛው በእንቅልፍ ሰዓት የሚፈጸም ነው። በእንቅልፍ ሰዓት ትንፋሽ ሲቆራረጥ የሚከሰት ነው። ምክንያቶቹ ቅድም እንዳልነው ጭንቀት፣ ንዴት፣ ፍርሃት በሚኖርበት ጊዜ ለዚህ ችግር እንጋለጣለን። የአኗኗር ዘይቤ፣ ሲጋራ ማጤስ፣ የአልኮል መጠጥ መጠቀም፣ ቡና ብዛት መጠቀም፣ እነዚህ ሁለተኛው ምክንያት ነው። ሌላው መድኃኒቶች ናቸው። ሌላ ሕክምና የሚሰጡ መድኃኒቶች ለምሳሌ ለድባት ዲፕሬሽን የሚሰጥ መድኃኒት፣ አነቃቂ እጾችን መውሰድ ለዚህ ነገር ያጋልጠናል። ሌላው የጤና ችግሮች አሉ። በእንቅልፍ ጊዜ የትንፋሽ መቆራረጥ፣ ቅድም እንዳልኳችሁ ትንፋሽ ሲቆራረጥ እንዲህ አይነት ችግር ይፈጠራል። የጨጓራ አሲድ ላይ ሲመለስ፣ የአንጎል እንቅስቃሴን የሚቆጣጠሩ ዶፓማይን መምረስ ሲያቆም፣ ADHD የሚባል ነገር አለ፣ አቴንሽን ዴፊሲት ሃይፐር አክቲቪቲ ዲስኦርደር የሚባል የትኩረት ማጣትና የመንቀጭቀጭ ችግር ሲኖር ለዚህ ችግር ተጋላጭ ነን። በቤተሰብ ደግሞ የዘረመል ችግር ሲኖር ይህም ሌላው አምስተኛው ምክንያት ነው። እነዚህ ምክንያቶች ናቸው። አጋላጭ ምክንያቶቹ እድሜ ብዙ ጊዜ ልጆች ላይ የሚከሰትና ቆይቶ የሚጠፋ ነው በልጆች ላይ። ሌላው ስብዕና አለ። በአዋቂ ላይ ተቆጪ፣ አስቸጋሪ፣ ነውጠኛ የሆነ ሰው የዚህ አይነት ችግር ይጋለጣል። የበላይ መሆን ባህሪ ያለው በተፈጥሮ ሁልጊዜ እኔ ያልኩት ካልሆነ ብሎ የበላይነት እንትን የሚል ለዚህ ችግር ይጋለጣል። ሌላው ሲጋራ፣ የአልኮል መጠጥና እጾችን የሚጠቀሙ ሰዎች ይጋለጣሉ። አንዳንድ የአእምሮ ጤና እክሎች ያለባቸው ሰዎች ጭንቀት፣ ድባት ወይም ዲፕሬሽን፣ የመርሳት ህመምና የሚጥል ህመም ያለባቸው ሰዎች ለዚህ ነገር ተጋለጡ ናቸው። ምልክቶቹ ጥርስ ማፋጨት፣ አብዛኛው ጊዜ አጠገቡ የሚተኛ ሰው ነው የሚሰማ አይነት። ሁለተኛ ደግሞ ጠፍጣፋ ጥርሶች፣ እነዚህ ሹሎች የሆኑ ጥርሶች በየጊዜው ስለሚፋጩ ይጠፈጠፋሉ። ለሰበሩ የሰነጠቁ ጥርሶች ሊያጋጥሙ ይችላሉ። የተነቀሉ የጥርስ ቦታዎች ጥርሶች ይወልቁና ባዶ በሚሆንበት ሰዓት። ሌላው ሶስተኛው የጥርስ ንጣፍ መሸርሸር ነው። የመንጋጋ ህመምና መጠንከር ነው። የጎን ራስ ምታት፣ በዚህ በጎናችን በኩል በሁለቱም በኩል የራስ ምታት ይኖራል። የጆሮ ህመምና ጩኸት ይሰማል። እንቅልፍ መረበሽ፣ ትክክለኛ እንቅልፍ አይተኛም። ይሄ የሚያሳዩት ምልክቶች ናቸው። እንደዚህ አይነት ችግር ያለባቸው ሰዎች ምርመራው በጥርስ ህክምና ባለሙያ ነው የሚካሄደው። ይሄ አንደኛ የጥርስ ንጣፍና የመንጋጋ ጡንቻን ምርመራ ይደረጋል። ሌላው የጥርስ ራጅ፣ ጥርስን በበራጅ ማንሳት ችግሮች እንዳሉ ለመታየት ይችላል። በእንቅልፍ ወቅት የሚፈጠሩ ችግሮችን በመሳሪያ በመደገፍ ማጥናት መመርመር። እንቅልፍ ጊዜ በመሳሪያ ሰው ወይም ልጁ ተኝቶ የሚደረገውን ወይ ትንፋሽ ማጣት ነው ወይስ በምንድን ነው የሚለውን ነገር በመሳሪያ የሚደገፍ ምርመራ አለ። ይህንን ማድረግ። አራተኛው መንጋጋ ጡንቻና የእንቅስቃሴ መመርመር፣ ይህ በመሳሪያ ነው የሚመረምረው። ህክምናው የጥርስ መፋጨት ያለበት ሰው መከላከያ ጥርስ ውስጥ የሚገጠም አለ። ጥርሱን ሲፈጭ ጥርሱ እንዳይጎዳ ላስቲክ ነገር አለ፣ እሱን ማድረግ። የአኗኗር ዘይቤያችንን መለወጥ፣ ቡና፣ ሲጋራ እና አልኮል መጠጥን ማቆም፣ ጭንቀትና ሌሎችን ህመሞችን ያለ መድኃኒት ለመቆጣጠር መሞከር። ብዙ ጊዜ መድኃኒት ሲወሰዱ ያው ሊያባብሱ ስለሚችሉ ይህንም በተለያዩ ሳይካትሪስቶች አሉ፣ እነዚህ የአእምሮ ህክምና ሐኪሞች ያለ መድኃኒት የሚያለዝቡት የሚያስተካክሉት ነገር ስላለ ያንን መጠቀም። ሌላው የጡንቻ ማለዘቢያ መድኃኒቶችን መጠቀም፣ ጡንቻውን ለዝብ እንዳይጠነክር የመንጋጋ ጡንቻችን መድኃኒት አለ፣ ለዚህ ይሰጣል። የመንጋጋ ጡንቻ ጠንክሮ ወይም ችግሩ ከባሰ ከሆነ ደግሞ ቀዶ ህክምና አድርጎ ይህንን ማስተካከል ይቻላል። ሌላው የመከላከያውን ይህንን ጥርስ ማፋጨት ያለባቸው ሰዎች እንዳይፈጠር ወይም ደግሞ ልጆች እንዲህ አይነት ነገር እንዳይፈጠርባቸው አንደኛ ጭንቀትና ሌሎች ችግሮችን መቀነስ ወይም ማስወገድ መቻል። የእንቅልፍ ጊዜያትን ሁልጊዜ ማስተካከል፣ እንቅልፍ እንዳያጡ። ሱስ አዣኝ ነገሮችን ልጆች ወይም ደግሞ አዋቂዎችም ቢሆን እንዳይጠቀሙ ማድረግ። ጥርስ ማፋጨት ያለባቸው ሰዎች መደበኛ የጥርስ ህክምና ምርመራ ማድረግ እና አምስተኛው የዚህ ህመም ተጠቂዎችን ማንቃትና በተለይ ጥርሳቸውን ሲያፋጩ ከሰማን ዝም አለ ማለት እንዲነቁ አድርጎ
ከዛ በኋላ ተመልሰው እንዲተኙ የመንጋጋ ቅሳቸውን ለማለዘብ መጣር ቅድም ከላይ እንደተገለጸው በመድኃኒትም ቢሆን በተለያየ መንገድ ይህንን ከለዘበ ጥርሱን ነግሶ መንጋጋውን አይቆይም፣ ይለቃል። ይህንን ካደረግን የዚህ ጥርሶች ተሸራርፈውም የሆነ ሰንጥቀውም ነቀል ተለቅለውም እንዳይጎዱ ያደርጋል። ስለዚህ የጥርስ ማፋጨት ያለባቸውን ሰዎች ችግራቸውን ካወቅን መነሻ ምክንያታቸው ነው። ይህንን በትክክል ከተካተል ይህ ነገር ሊቀንስና ጤነኛ አኗኗር ሊኖሩ ይችላሉ ብለን እንገልጻለን። በዚህ እንድትጠቀሙና ሌሎችን የደረሳቸውም ደግሞ አሁንም ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ እንድትታገዙን እንጠይቃለን። በሰላም ቆዩ።